ዋላችሁ? ዙሪያውን ያላችሁ እንዴት ዋላችሁ? እንዴት ዋላችሁ? በውስጥ በውጭም ከላይ ከታችም ያላችሁ በጠቅላላ በአንድ ድምፅ እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በእድሜያችን ላይ እድሜ ጨምሮ ትናንትናን በማባከናችን ሳይቀጣን ዛሬ ጨምሮ በሕይወት ያኖረን አባታችንም አምላካችንም እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊት ስላዘጋጀን መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር ጆሯችሁን ይክፈት፣ አንደበታችን ይፍታ። በመላና በግምት የግል ሀሳባችንና ልቦለዳችን እንዳናቀስባችሁ ጆሯችሁን ይጠብቅ፣ አንደበታችንን ይቆጣጠር እግዚአብሔር። እንግዲህ ዛሬ እንደምታውቁት ዓመታዊ በዓላችን ዕለተ ስቅለቱን፣ ዕለተ ሞቱን፣ ዕለተ መቃብሩን፣ ዕለተ መከራውን እናከብራለን። ሰሞኑ ሰሙነ ሕማማት ይባላል። የመከራ ሳምንት ማለት ነው። መጽሐፉ ሲነበብ የሰነበተው ሲነበብ የዋለው ከብሉይ እየተቀዳ ከአዲስ የተሰናዳ ንባቡ ጆሮ እንዲሞላ ምስጢራዊ እንዳይጠግብ ኃይለ ቃሉን እንዲያሳርፍ አድርገው ትናንትና ላይ ሆነው ዛሬ የሚታያቸው ትናንትና ላይ ሆነው ከትናንት ላይ የሚታያቸው የዘመን ጥገኛ የጊዜ ጥገኛ ያወቁ አባቶቻችን በላይ ብሉይን አንብበው አዲሱን ተርጉመው ለዕለቱ የሚመጥነው ንባብ ያዘጋጁት መጽሐፍ መጽሐፈ ግብረ ሕማማት ይባላል። የመከራውን ስራ የሚናገር መጽሐፍ ማለት ነው። ዛሬ ደግሞ ስቅለቱ ሞቱን የምናከብርለት አምላካችን ደግሞ ሰብአ ሕማም ይባላል። ብእሲ ሕማም ይባላል። ባጭሩ ሶስት ነገሮች ልትይዙ ይገባል። ሳምንቱ ሰሙነ ሕማማት ይባላል። የመከራ ሳምንት ማለት ነው። መጽሐፉ መጽሐፈ ግብረ ሕማማት ይባላል። የመከራውን ስፋት፣ ጥልቀት፣ ብዛት አመሽቶ ወጥቶ የሚናገር መጽሐፍ ማለት ነው። ሶስተኛ የሳልቁም የመጽሐፉን ባለቤት ደግሞ ሰብአ ሕማም ይባላል። የመከራ ሰው ማለት ነው። እንግዲህ ዛሬ በጣም ብዙ ነገሮች ላይ ታጭቀው የዋሉበት ቀን ክፋት፣ ከቤትነት፣ ራእየ ከጨካኝነት፣ ፍቅር ከጥላቻ፣ ሞት ከሕይወት የታገለበት ሰዎች የመጨረሻ ጭካኔያቸውን ያሳዩበት እግዚአብሔር የመጨረሻው መራ ያሳየበት ሰዎች ጠላታቸው አድጎ የት ሊደርስ እንደሚችል ሰውን ገለው ጨርሰው ፈጣሪያቸው እንኳን ለመግደል ቦታ ጊዜ ሁኔታ ከተመቻቸው አቅም ካገኙ ስልጣን ካገኙ ጉልበት ካገኙ ሁኔታው ካጋጠማቸው የሰው ልጆች ፈጣሪያቸው እንኳን ለመግደል እንደማይመለሱ የመጨረሻ የጭካኔያቸውን ጫፍ ያሳዩበት እግዚአብሔር ደግሞ ለጨካኞቹ በሞት የሰላም ያሳየበት ጥላቻ አልፎ የሚወልደውን የመጨረሻ ክፋት ያየንበት ፍቅር አልፎ የሚያሳየው የመጨረሻ ልደቱን ያሳየን ቀራንዮ የፍቅር የመጨረሻ ልደት የጥላቻ የመጨረሻ ልደቱ የታየበት ቀን ነው። ስለዚህ በዚህ ቀን የይሁዳ አሳልፎ መስጠት የአይሁድ ክፋት በቀኝና በግራ የተሰጠሩ ወንበዴዎች የአንዱ ከንቱነትና የአንዱ ጥሩነት የታየበት ሰው በፈጣሪው ላይ ቢጨክን መድኃኒቱ ቢገል ፈጣሪው ቢሰቅልም ሌሎች ፍጡራን ደግሞ ከሰው ተሽለው የተገኙበት የሰው ልብ ሲጨልም ፀሐይ አብራ የጨለመችበት ሰው ለማብሳይ ሲሆን ፀሐይ የመሰለችበት ሰው ከክፉ ሲሆን ከዋክብት ማለታቸውን የተውበት የሰው ልብ ሲደነድን መቃብር ድንጋይ ለስሱ የተገኘበት የሰው ልጅ መከፈት ያቅተው መቃብር የተከፈተበት ገቡ ያሉት እየሞቱ ሲያስቸግሩ የሞቱት የተነሱበት ቀን ነው። ዓለም ፍቅርን፣ ደግነትን፣ ርኅራኄን፣ በጎነትን ይጽፍለታል፣ ይዘምንለታል፣ ብዙ አላፍሮበታል። ዛሬ ዓለም ላይ
በሚሊዮን የሚቆጠሩ የዘፈን ሲዲዎች አሉ፣ የመዝሙር ሲዲዎች አሉ፣ የልቦለድ መጻሕፍት አሉ፣ የግጥም መጻሕፍት አሉ። ፈላስፎቹ፣ የስነ ልቡና ሰዎች፣ ፖለቲከኞቹ ሳይቀሩ ፍቅርን ለማብራራት ይቃጣቸዋል፣ ርኅራኄን ለማብራራት ይቃጣቸዋል። እግዚአብሔር ግን ፍቅርን ለማብራራት ፍቅርን ለመሰጠት አላዜመም፣ አልገጠመም፣ አልዘመረም፣ መጽሐፍ አልጻፈም። ዛሬ ደራሲያን እጅ ላይ ያሉት እስክሪብቶዎች ወረቀት አባክነው ፍቅር ልቦለድ ይጽፋሉ። ፍቅር እስከ መቃብር የሚባል መጽሐፍ ታውቃለህ በሀገራችን። እግዚአብሔር ፍቅርን ለመጻፍ እጁ ላይ ችንካር ነው ያየነው። በፍቅር የተጻፈ በደም የተጻፈ የፍቅር መጽሐፍ ቀራንዮ ላይ ነው ያየነው። በቁስል የተጻፈ መጽሐፍ፣ በኮምጣጤ በሐሞት የተጻፈ መጽሐፍ፣ በችንካር በጦር የተጻፈ መጽሐፍ፣ በጅራት የተጻፈ መጽሐፍ የመጨረሻው የፍቅር ጥግ የት ድረስ ሊደርስ እንደሚችል እግዚአብሔር ፍቅር ነው ስንል ዝም ብለን ለማውራት ንግግር ለማጣፈጥ ሰሚ ለማስደሰት ነገር ለማሞቅ እንዳልሆነ ራሱ ባለቤቱ ያሳየበት ራሱ ባለቤቱ ስለ ፍቅር ሲናገር አልቦ ዘየአቢ እምዝክር ከመዘይነቱ ብሲ ከመዘይነቱ ነፍሶ ቤዛ ነፍሰ ቢቱ ሰውነቱን ነፍሱን ለወንድሙ ቤዛ አድርጎ ከመስጠት የበለጠ ከዚህ የበለጠ ፍቅር የለም ማለት ነው። ስለዚህ ዛሬ ምዕመናን ቀራንዮውን ስናይ መስቀሉ አለ፣ መስቀሉ ላይ ተሰቃዩ አለ። ከተሰቃዩ ጎንና ጎን ደግሞ ሁለት ወንበዴዎች አሉ። ቅድም ሌላ ቦታ እያስተማርኩ ነበረ። በስለ ቃላችን አንድ የሚባል አለ። አንዳንድ ነግሬያቸዋለሁ። እስኪ ልጠይቃችሁ። ላዩ በድን ሳንቹ በድን ላዩ በድን እሺ፣ ሳንቹ በድን ከብቶች አቤት። ይሄ ስንት ነው ያላችሁ? አቤት። ይሄ ምንድን ነው? በድን ነው። ይሄስ አያችሁ ቀራንዮ ላይ በድን በግራው ወንበዴ አለ፣ በድን ነው። በቀኝ ወንበዴ አለ፣ በድን ነው። በመሀል ደግሞ ነፍሳት ከሰማይ የወረደ የወዝ እንጀራ አለ ማለት ነው። አያችሁ አባቶቻችን በቃላቸው እንኳን ያስተምራል። ላዩ በድን ማለት አልገባቦ፣ ከታች በድን ማለት ምጣዱ ነው። ምጣዱ አምባው ይበላል አይበላም። እንጀራ ለማግኘት ግን ከላይ አምባው ከታች ምጣድ ያስፈልጋል። አያችሁ ከቀኝ ወንበዴ ነበረ፣ ከግራም ወንበዴ ነበረ። በወንበዴዎቹ ደም አልተፈወስንም፣ አልነጻንም። በወንበዴዎቹ ጭካኔ አልተፈወስንም። በመካከል ያለ ከሰማይ የወረደ የሕይወት እንጀራ ማን ነው? ኢየሱስ ክርስቶስ። ሥጋዬን ብሉልኝ ደሜን ጠጡልኝ ብሎ የጋበዘን የቀራንዮ በግ ንጹሕ በመስተዋቱ በግ የሆነ በሰውነቱ ሊቀ ካህናት የተባለው ኢየሱስ ክርስቶስ የተሰቀለበት ቀን። እንግዲህ ምዕመናን እንደው ሰዓቱ ስለሄደብን በቅርቡ ምንናገር ጥቂት ጥያቄዎች ጠይቀን መልስ እንስጥ። እንግዲህ ዛሬ ስጠቱ ነው እያከበርን ያለ እና መርዶ አይደለም። ይሄ መከራ ለእሱ መከራው ነው፣ ለእኛ ደስታችን ነው። ለእሱ ሞቱ ነው፣ ለእኛ ሕይወታችን ነው። ለእሱ ግርፋቱ ነው፣ ለእኛ ረፍታችን ነው። ለእሱ ቁሱ ነው፣ ለእኛ ፈውሳችን ነው። ለእሱ የሸዋ አክሊል ነው፣ ለእኛ የጽድቅ አክሊል ነው። እንዲያውም ታላቁ ቅዱስ ያሬድ መጋቢት መስቀል ላይ ባዘጋጀው ስነ ዓለም ላይ እንዲህ ብሎ ተቀኘ፣ እንዲህ ብሎ አዲስ ኪዳንን ዘመረ፣ ፍቅር ገለጠ፣ ትዕግስትን፣ ትሕትናን፣ የዋህነትን፣ የክርስቶስን ባህሪ ጠባይና ሥራ በግዕዝ ንባብ የያሬዳዊ ዜማ እንዲህ ብሎ ቀመሙ። ምዕመናን እዜኑ ለአምላክነ ሕይወተ፣ የአምላካችንን ርኅራኄ፣ ደግነት፣ ቸርነት እንመሰክራለን፣ እናውጃለን፣ እንናገራለን። ፍቅርና ወየዋህነተ ዘተአገሠ በተአቅቦተ ሰብእ፣ ስለ ሰው ፍቅር ያሳየውን ትሕትናውን ይቅር ባይነቱን እንመሰክራለን። ዘሰቀል ወደ ሰማይ ከመቀመጥ ይህ ማለት እንደ ድንኳን የዘረጋው ይህ ማለት እንደ ድንኳን የዘረጋው ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና እሱ ቀራንዮ ላይ ተሰቀለ። ዘከለለ ወደ ሰማይ በከዋክብት፣ ሰማዩን በከዋክብት ያስጌጠ ያሳመረ እሱ ተቀጠለ። አክሊለ ዘሶክ ተቀጠለ። የሸዋ አክሊል በራሱ ላይ ተደፋበት። ዘይቀውሙ ወቅኔሁ ሰራዊተ መላእክት በፍርሃት መላእክት ሊቃነ መላእክት እነ ሚካኤል እነ ገብርኤል እነ ሱራፌል እነ ኪሩቤል ረቂቃኑ ኃያላኑ ሰማያውያኑ
አይራቡ አይጠሙ ድካም የሚያውቃቸው ቀንና ሌሊት ክረምትና በጋ ማግኘት ማጣት ጤንነት በሽታ ሹመት ሽረት ትርፍና ኪሳራ የማያውቃቸው የ24 ሰዓት ስራቸው ማመስገን መላላት ማገልገል የሆነላቸው ቅዱሳን መላእክት ረድኤታን ቢሆኑ ኃያላን ቢሆኑ በፊቱ ሲቆሙ እየተንቀጠቀጡ በክሬ ተነድተው የሚገድሉ ስትበጾሙ በሁለት ገናቸው ፊታቸውን ጋርደው ወበክሌ ተነድተው የሚገድሉ ከሆኑ በሁለት ገናቸው እግራቸውን ጋርደው ወበክሌ ተነድተው የሚሰሩ አንጻረ ሆነ በሁለት ገናቸው ከጥንት እስከ ጥንት እየበረሩ ወይም ቅዱስ 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 እያሉ የሚበሩለት የሚወርቁ የሚመስሉለት አክሊላት ሲሆኑ ያወርዱ ዘውዳቸውን አውርደው እየፈሩ እየተንቀጠቀጡ የሚያሸረግዱለት የሚቀጠቀጡለት ሰማይ ብርሃኑ ምድር መረገጫ የሆነችለት በወጀብ በአውሎ ነፋስ ምድር ያለው እሱ እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው የተባለለት እሱ እስመ እግዚአብሔር መንፈስ ውእቱ እግዚአብሔር መንፈስ ረቂቅ ነው የተባለለት እስመ አምላክነ እሳት በላይ አምላካችን የሚባል እሳት ነው የተባለለት እሱ አሁን በጲላጦስ ፊት ቆሞ ወንጀለኛ ፍርደኛ ሆኖ ታየ። እሱ አልተናገረም። ጲላጦስ ብዙ ጠየቀ፣ ብዙ ተናግሮ ለማናገር ሞከረ፣ ፈለገ። ሰቃዮቹ አስጠቃዮቹ አይሁድ ይለፈልፋሉ፣ ይቀበጣሉ፣ ስቀለው ግደለው ይላሉ። ክርስቶስ ግን አንድም መልስ አልሰጠም። በሁለት ምክንያት አንደኛ ያለው ውሸታም ሆነ እንደሚያሰማው ተረድቷል። አንዳንድ ጊዜ ጉቦ የበላ ዳኛ ይባላል አይደለ? ነገሮች እየገቡ ያጫምራል። 10 ጊዜ ጉዳዩን አባላት ካህን ዳኛ ጉቦ በልቻቸው ራራልኝ እባክህ ስበለስ ብለው ሁሉን ይለታል። ጀመራ ዳኛ ስንት ጊዜ ተጠየቀ፣ በደንብ ማብራሪያ ተጠየቀ። እየገባ አልገባኝም ነፍሴ ተራምታ ጊዜ ሞልቷል፣ ጭንቅላቴ ተራምቶ ወደ ሞልቷል። ገንዘቤን በግንዛቤ ለውጬዋለሁ፣ እውቀቴን በገንዘብ ረግጬዋለሁ፣ ክብሬን አዋርጃለሁ እያለ አሁን ጲላጦስ ቢሰጠው መጨረሻ ምናለ እኔ እንደምገድልና እንዳድን መግደልን ማዳንን በእጄ እንደሆነ አውቀውኩ። ይሄ የአምባገነን ባለስልጣን ጠባይ፣ ይሄ ሕግ ከሕግ በላይ ከሕግ በላይ የሆነ ባለስልጣን ቅዱሳን ደግሞ ከሕግ በላይ ይሆናል። ባለስልጣን ከሕግ በላይ ከሕግ በታች ካልሆነ ሕጉ ራሱ መልሶ በራሱ ሊበላ በራሱ ያጠቋል። እና ጲላጦስ ምን አለ? እኔ ላጠፋህ ላድንም እችላለሁ አለ። ክርስቶስ ወንጀል ከሌለበት ጲላጦስ መምጣት ይችላል? አይችልም። ወንጀል ካለበት ጲላጦስ ማዳን ይችላል? አይችልም። ሲገለው ያለው የሚችለው ማለት ሕጉ ነው። በዓለም ላይ ይባላል ብዙ የሕግ ትምህርት ቤቶች አሉ፣ ብዙ የተራቀቁ የሕግ መጻሕፍት አሉ። እውነተኛ ዳኛ በመጥፋቱ ሰዎች ሲገላሉ ይኖራሉ እና ጲላጦስ እንዲህ አይነት ላድንም ልገድልም ይችላለዋል። አሁን እሱ ሰውዬ ክርስቶስ እውነትን ቢናገር ትርጉም የለም። ስለዚህ ከማይረባ ጫጫታ ዝምታ ይሻላል። በቅዳሴያችን እኮ ይላል አጠብ ለወታደርት ዘውት አንቴታ ወይ አረብ የማይረባው ጫጫታ ሰምተህ ዝምታውን ታዳምጣለህ ማለት ባንቱ ሰራብላቸዋል። ስለዚህ አሁን ክርስቶስ ለምስል ማለት ይችላል። ጲላጦስ የማይረባ ግብዝ ሕጉ ስልጣን ያባከነ ሰግጣን ያባከነ እጁ የሰጠ ስልጣን ያሰጠው የሕዝብ ጫጫታ ምዕመናን እዚህ ይሳሳታል አይሳሳትም? በዚህ ይሳሳታል አይሳሳትም? በውጭ አላት በዚህ ይሳሳታል አይሳሳትም? አቤት በእጅ ይሳሳታል አይሳሳትም? በደንብ ይሳሳታል። በሙሴ ጊዜ አላያቸው ሕዝቡ ተሰብስቦ መጥቶ አወስራልናል አንቺንም ሊገመድሙት ነው ማለት አይነት አንሳቶ ተወማሰርቶ በእጅ ይሳሳታል
የመለቸ መሌና የቆሸሸ
የታገሰና የቆሰቆረ ማንነት ያለ ህብረተሰቡ እፎይ ተገላገል ተሰጠው ማለት ነው። አንዳንድ ጊዜ አነጋገር እንደው አንድ አስቸጋሪ ሰው ተያዘ ተገደለ ወይም ታሰረ ሲባል ተመስገን ሆናል። አንዳንድ ሰዎች ደግሞ ብዙ አይደሉም እንጂ እንደው ምን አለ ለእነዚህ እንደው የእድሜ ትንሽ አንዳንድ ቀን ብናዋቀር ብንጨምር የሚላቸው ሰዎች ደግሞ እና ዞሮ ዞሮ ይመናል። ይኸው በእኔ ተቀየረ፣ ተለወጠ። በባከነ ሰዓት ባለቀ ሰዓት እየሞት ባለበት ሰዓት ምን አለ? አቤቱ በመንግስት ስትመጣ አስቀድስ ሁላችሁ በውስጥ ያለ እኔ ጨምሮ ጮክ ብለን አቤቱ 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 በመንግስትህ ስትመጣ አስበኝ። ምዕመናን እስኪ ተው ሰዓት ያላችሁ ስንት ሰከንድ ይጨርሳል? እስኪ ንገሩ። 3 ሰከንድ አለኝ እዚያ ወንድማችን 3 ሰከንድ እንኳን በእውነት እነዚህ ሰዎች የ40 ዓመት ኃጢአት በ3 ሰከንድ ንስሐ እንደበረዶ ሟሟ እንደ ቅቤ ቀለጥ የረከሰው ተቀደድ የቆሸሽ በትምህርት እንዲመቸን የኋላ ታሪኩን የተዘጋ መዝገቡን ፈልፍለን ወንበዴ እንለዋለን እንጂ ዛሬ ይሄ ወንበዴ በገንዘብ ከገብርኤል ከሚካኤል ከአብርሃም ከይስሐቅ ከያዕቆብ ጋር ቅዳሴ ገብቶ አሁን እሱ ቅዳሴ ከማርያም የሰራው ቅዳሴ ገብቶ ይገርማል። ከነ ሚካኤል ጋር ከነ ገብርኤል ጋር ባለነው ሰሞኑ ነው እኛ ለትምህርት እንዲመች ነው የወደቀ ያለፈ ታሪኩን የምንገለግለው ምናል ባቸው መቀየር ይቻላል፣ መለወጥ ይቻላል። ያለፈ ታሪክ ይበቃል። ይቅርታው በጭበቀው በይቅርታ ይታቃል። ጥላቸው በፍቅር ይታቃል። ይበቃናል። እንደ ግለሰብ እንደ ሀገር እንለወጥ። ምናል የስለት ስናስብ የሸነቀርናቸው ሰዎች አሉ። አሳልፈን የሰጠናቸው ሰዎች አሉ። ዛሬ በየቢሮ ይሁዳለ፣ በኢኮኖሚ ተቋማት ይሁዳለ፣ በፖለቲካ ፓርቲዎች ይሁዳለ፣ በእምነት ተቋማት ይሁዳለ፣ በየትዳሩ ይሁዳ የሆነ ሚስቱን አሳልፎ የሰጠ ይሁዳ የሆነ ባሏን አሳልፋ የሰጠ ይሁዳ የሆነ ወላጆቹን አሳልፎ የሰጠ ይሁዳ የሆነ ልጁን የማይንከባከብ አባት ይሁዳ የሆነ ህዝብና መንግስት ደሞዝ ቆርጦ መኪና ሰርተው ህዝብን አገልግለው ይሁ አስጠብቀው ህዝብና መንግስት ያጋጠ ያባላ የሸጠ ገንዘብ የገዛው ዛሬ በዛሬ በየሰሞኑ ጋር ይሁዳን ፍለጋ የሚከራከር ክርስቶስ ፍለጋ የሚያከራክር አገርን ፍለጋ የሚከራከር ቃየልን ፍለጋ የሚከራከር ቃየል በየሰፈሩ አለ። ቃየል በድንጋይ የጀመረው ጦርነት ዛሬ ኒውክሌር ደርሷል። ቃየላውያን ሚሳኤል አምርተዋል። ቃየላውያን ኒውክሌር አምርተዋል። ድሮን አምርተዋል። ቃየላውያን አምርተዋል። አቤል የለም ክርስቶስ የዋውን ዛሬ አንሰዋል፣ አንገት ገብተዋል። መለወጥ መቀየር እንችላለን። ቀራንዮ ላይ ክርስቶስ የዓለምን ድህነት ለማስጠበቅ ኒውክሌር አይደለም ያመረተው። ዛሬ ሀያላን መንግስታት እየተሯሯጡ ያሉት ኒውክሌር ለመታጠቅ ነው። እኔ ባለፈው እየተናገርኩ ነበር። ብዙ ሀገሮች ዛሬ ኒውክሌር ካልታጠቅን ደህንነታችን አይረጋገጥም ብሎ ይደግማሉ። አሁን ሰሞኑን የሚሰማውን ጦርነቱ ከዛ ጋር የተገናኘ ጭንቅላት ያላቸው አይመስልም። አረቦቹ ብሏቸው አፍሪካ መሬታቸውን ያማረው እንጂ አረቦች አይኗቸው ባዶ ነው። እኛ ደግሞ መሬታችን ለም ነው፣ ጭንቅላታችን ደረቅ ነው። ዛሬ ዓለም ደግሞ ልሞት ይለምታል። እግዚአብሔር ይለውጣል፣ ይቀይረን፣ ፍቅር ይስጠን፣ ያግባባል። በግራ በቀኝ ላሉ ለሃይማኖት መሪዎች፣ ለፖለቲካ መሪዎች፣ በውጭ ላሉ በአጋጣሚ ፍሬን የሚያዙ ያፌና የተቀመጡ ነገሮችን ለመለወጥ አቅም ስልጣኑ ጉልበቱ ላላቸው ሁሉ ይቅርታን ያድልልን፣ የይቅርታ ልብ ይስጥልን፣ የፍቅር ልብ ይስጥልን። በእውነት ደመሬት ይዘን በደረቀ ፍቅር፣ ደመሬት ይዘን በደረቀ ጭንቅላት፣ ንጹሕ አየር ይዘን በቆሸሸ አስተሳሰብ፣ በየተባረከች ሀገር ይዘን በተረገመ ሕሊና ከመኖር ወንበዴው አብረን ነው።
ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጸጋ በበረከት በረድኤት ይጠብቅልን።